አውደ ትረካ ክፍል 1 አይወይ እናት ዓለሜ በማለዳ ተነስተው ተጣጣውና አይወይ ሱማያ የተሰኘች መለሎ ዘንጋቸውን በረዶ የመሰለች ረጅም ጭራቸውን ጥቁር የክብር ባርኔጣቸውን አሰናድተው የፈትል ኩታቸውን አጣፍተው በመልበስ ወደ ቤተ ክርስቲያን ለመሄድ ተሰናድተው ወጡ። እታለሜ ባለቤታቸውን ተከትለው የፈትል በፍታ ቀሚሳቸውን በትፍትፍ መቀነት ሸባ አደረጉና ለቀሚሳቸው አላባሽ የተሰራውን ኩታ በመልበስ ራሳቸውን በነጭ ሻሽ አሰሩና ለቤተ ክርስቲያን የገዟትን ጧፍና ሻማ ታቅፈው የጸበል ዕቃቸውን አንጠልጥለው የባለቤታቸውን እግር ተከትለው ወጡ። አይወይ እናት ዓለሜ ከቤታቸው ቁልቁል ወደ ቅዱስ ገብርኤል ቤተክርስቲያን የማለዳውን ጤዛ እየጣሱ እየተጨዋወቱ ሲጓዙ ከፊት ለፊት 80 የሚሆኑ የመርጌታ የሐይስ ተማሪዎች ተስተርትረው አገኟቸው። ተማሪዎቹ መሬት ሊነኩ ጥቂት እየቀራቸው በየተራ እየሰገዱ የመቁነን ባለውለታዎቻቸውን ሰላምታ ቀረቡላቸው። አይወይ እናት ዓለሜ ለአብነት ተማሪዎች ያላቸውን ፍቅር ከገለጹ በኋላ እጅግ ከልባቸው እያመሰገኑ ቆዩና በሉ አሁን እንኩ ሻማና ጧፉን ያዙላት፣ በኋላ ከቅድስት ቤተክርስቲያን ሥርዓተ ቅዳሴ መልስ አንድ ተማሪ ሳይጓደል ወደ ቤቴ እንድትዘልቁ አሉ። አይወይ እሺ ይሁን እንመጣለን የኔታ አሉና ተማሪዎች እርስ በርስ የዜማ የቅኔና የመጽሐፍ ይዘታቸውን እያጉተመተሙ ወደ ቅዱስ ቤተክርስቲያን አውደ ምሕረት ሲደርሱ የዕለቱ ሙሽሮች ወለተ ማርያምና ገብረ ኪዳን የደስታቸው ለከት ወሰን አጣ። ሥርዓተ ተክሊል የተቀበሉ ሙሽሮች ወለተ ማርያምና ገብረ ኪዳን በሊቃውንተ ቤተክርስቲያን ካህናት፣ ዲያቆናትና በአጥቢያ ቤተክርስቲያን ምእመናንና ምእመናት በዜማ በቅኔ በእልልታ ታጅበው ከቅድስት ቤተክርስቲያን በመውጣት ከአውደ ምሕረቱ ላይ ቆመው ተመረቁ። ሁላችንንም ለዚህ ክብር ያብቃን። ወስብሐት ለእግዚአብሔር። ሰላም ለሁላችን ይሁን።